ደስታ በደስታ ላይ ማለት ነው መርከዝ ይገነባል ኢንሻአላህ ያ ለነበረበት ይመለሳል ኢንሻአላህ አላሁ አክበር አሁን በዚህ አጭር እንቅስቃሴ እንዲህ በጣም አስደሳች ነገሮች አይተናል ኢንሻአላህ ተዓላ እንደዚህ አይነት ስራ ለመስራት መተባበር አስፈላጊ ነው ሁሉም ትብብር ዳኢው እንደ ዳኢነቱ ባለሀብት አቅም ያለው ለዚህ አይነት ወጪ ሲጠየቅ ወገቤ ቆረጠኝ ማለት ይደረጋል አቅሙን እዚህ ላይ ነው ያሳየው ያንተ ገንዘብህን አንተ ያማህ አላህ Subhanahu Wa Ta'ala ومما رزقناهم ينفقون ገንዘባችን የማን ነው ያ አላህ ነው ስለዚህ እኛ ትንሽ እንቅስቃሴ በመናደርገው ነገር ይሄን ያክል ውጤት እየመጣ ነው ያለው ስለዚህ ባለሀብቱን ለዚህ ነገር ካላዋለው ለምን ያደርገዋል